ኢየሱስን የኤማውስ መንገደኞች የሰበኩት ስብከት አለ። ፕሪቸርስ ናቸው ባይዘው እየዛለ የሚሄድ ሰባኪ ለኢየሱስ ይኸውላችሁ የሚሰብኩት ስለ ኢየሱስ ነው፣ ግን እየደከሙ ነው የሚሰብኩት። የሚወርዱት እኮ ስለ ኢየሱስ ነው፣ ተስፋ መቁረጥ ነው ግን የሚሰብኩት እና እየሄዱ ወደ ነው እንደዚህ አይ ጌታ አይ ቲንክ እግራቸውን የደከማቸው አይመስለኝም፣ ልባቸውን ያየው እሱ የሰው ልብ ያያላ እና በእግራቸው ቁጥሩ ነው የሚሄዱት። ተባ ከዛ ወደ ኤማውስ እንሂድ እነ ቀለዮጳ ሲሄዱ ልባቸውን አይቶ እየዛላችሁ ወደ ነው የምትሄዱት ሲል አንተ እዚህ ኢየሩሳሌም ከተማ ስለሆነው ነገር እንግዳ ነህ እንዴ? አልሰማም? ዜና አታይም? ዋን ኦፍ በጣም ፌመስ ከዛም በላይ ነው ኢየሱስ። ነገስታት ሁሉ ሊያዩት የሚጓጉት ሰውዬ ነው እንደ ግለሰብ ኢምፐርሰን። በቃ ነገስታት ሁሉ ሊያዩት የሚጓጉት አንተ እዚህ ከተማ ስለሆነው ነገር እንግዳ ነህ እንዴ አሉት። ምን ሆነ? ያደከማቸው እሱ ነው። እስራኤልን ይቤዣል ብለን ተስፋ አድርገን ነበር። እሺ ማን ነው? በቃልም በስራም ብርቱ የነበረው እስቲ አሜን በሉ። ያደርገው ነበር፣ ይሰብከው ነበር፣ በቃልም በስራም ብርቱ ያለውን በሙሉ ያደርግ ስለነበር እቤዣለሁ ሲለን በርግጥ ይሄንንም ያደርገዋል ብለን ነበር። ለምን? ያለውን በሙሉ አድርጓል። በጣም ታላላቅ የተባሉ የእምነት አባቶች አሉ፣ ያሉትን ማድረግ አልቻሉም። እሱስ ያለውን በሙሉ ያደርጋል። ያለውን በሙሉ የሚያደርግ በቃልም በስራ ብርቱ ስለነበረው ስለ ናዝሬቱ ስለ ኢየሱስ አልሰማም እንዴ? ይቤዠናል ብለን ነበር። ፈሪሳውያን አሳልፈው ሰጡት፣ በሮማውያን እጅ ተገደለ። ቀበሩት፣ ከሞተ 3ኛው ቀኑ ነው። የተወሰነውን የሰሙት ኢየሱስ መሬት ላይ ሲሰብክ ሙሉን ቢሰሙት ኖር በ3ኛው ቀን እነሳለሁ ብሎ ነበር። ሰምተዋል፣ ግን ስቲል የሚያወሩት በ3ኛው ቀን እነስ አላሉ። ከሞተ 3ኛ ቀኑ ቆሞ እሞታለሁ፣ በካህናት እሞታለሁ፣ እሰቀላለሁ፣ እቀበራለሁ፣ በ3ኛ ቀን ከሞት እነሳለሁ ሲል ከሞት መነሳት የሚባል አያውቁማ። ተነስቶ የሚያውቅ የለማ። በምን ታምር ልትነሳ ነው ደግሞ አንተ ብለው ከነጭራሹ ትምህርት ውስጥ አላስገቡትም። እስከ መሞት ነው የሰሙት። ጨርሶ መስማት ነው። በእውነት አሁን ከዚህ በኋላ ራሱ የምትሰሙ ሰዎች ካላችሁ እስካሁን ራሱ ካልሰማችሁ ጌታ ነገራቸው። ከህግ ከነቢያት ከመዝሙራት ጠቅላላ ብሉይ ኪዳን ማለት ነው። ህግ ነቢያት 15 ኪሎ ሜትር ነው ባይዘው የሰበካቸው ለሰዓታት ያስረዳቸው። ልባቸው ምን አይነት አገልጋይ ነው አንተ! እግዚአብሔር ደግሞ አስነሳ እንደዚህ አይነት ያኛው ሲሞት ሌላ የተቀባ ይቃጠል ነበር ልባቸው። ባክ ምን ነው አላቸው? መንገዱ ሩቅ ነው፣ ከዚህ በኋላ የምትሄደው ና በቃ መሽቷል። እኛ ቤት ግባና እራት በልተህ እደርና ስብከቱን ሳትጨርስ ልትሄድ ነው እና ገብተህ እራት ብላና ከዛ ጧት እንሸኛለን። በሌሊት አሳፍራለሁ፣ እኔ ሀገሬ ነው አሳፍራለሁ፣ ግን ግባ እስቲ ከኛ ጋር እሺ አለ። እሱ የትም አይሄድም፣ እነሱን ፈልጎ ነው የመጣው። ፎር ጉድ ሰማይ ነው የሚሄደው፣ እዛ አብሮት እንዲሄዱ ነው። እሺ እንግባ አላቸው። ከዛ ስብከት ጨርሷል። ኦሬዲ ማጠቃለያ ነው። ማጠቃለያው ደግሞ በምግብ ነው። ከዛ ምግብ ሊበሉ ሲሉ እኔ 3 ዓመት ተኩል ጥሎት የጠፉበት ቤት ምግብ ከየት እንደመጣ አላውቅም። ልክ ሊበሉ ሲሉ ሁሌ ኢየሱስ ምግብ ላይ የሚጸልየው እሱ ነው። አምጥላቸው እነሱ ከጸለዩ ያንሳል፣ እሱ ከጸለየ ይበዛል። እሱ ከጸለየ 12 መሶብ ተራ በተራ ነው የሚሸከሙት። እነሱ ከጸለዩ እናቴ ለራሳቸው ራሱ አይበቃም። ጌታ ሆይ የኔን እያሉ ነው የሚጸልዩት። እሱ ነው አባቶ የሚለውና ተቀብሏቸው ባርኮ ቆርሶ ሲሰጣቸው አይናቸው በራ የሚል ቃል አለ።